ጊዜ አሁንኛ ከራይ አልፈን ውን ሆኗል ማለት በእኔ ያመነ ብዙ ስራ እንደሚሰራ ክርስቶስ ተናግሯል። በአይናችን አይተነዋል፣ በእጃችን ጨብጠነዋል። የክርስቶስ ስጋ በስጋችን ደሙ በደማችን አለ። ቃሉን እየሰማነው ነው። ቃሉም ወንጌል ነው። ስለዚህ ክርስቶስ መጥቷል። አሁን ላይ እየተረጋገጠ ሆኗል ማለት ነው። እምነት ካለን እንኳን እንደዚህ መስራት ተራራውን የማንሳት ሁሉ ተሰጥቶናል ለኛ ማለት ነው። የተነደፈ ነገር የለም፣ ምንም የለ። ከዚህ በፊትም አይደለም ተንቀርቶ ስላድኖ እኔ ራሱ ነድፌ አላውቅም። ስላድኖ እንኳን አንዲት ስላድኖ እንኳን ነድፌ አንዲት አረግ እንኳን አውጥቻለሁ። ከመጀመሩት በፊት ምንም ነገር ሰጥተዋል። በዚህ ነው የጀመሩት። ከዛ በዚህ መልክ ሰሩት። እንግዲህ ህንጻዎች ሲገነቡ ብዙ ጊዜ የውሃ ነገር የፍሳሽ ነገር በጣም ያስቸግራል። እንኳን እንደዚህ ወደ ምድር ውስጥ ይቅርና ከላይም ለሚሰራው ማለት ነው። ይሄ ደግሞ ወደ ውስጥ ሲሰራ የውሃ ፍሳሹ እንዴት አድርገው አበጁት? ያጠፋው ለምሳሌ ሆው ታች ላይ መውጫ መጀመሪያ ይሰራል። ይሄው መውጫ አንደኛ ለለቱ ለሚሰሩት አፈር መውጫ ነው። ኋላ ደግሞ የሰው መግቢያና የውሃ መውጫ ነው የሚሆነው ማለት ነው። ስለዚህ አሁን ለምሳሌ ይሄ ሲሰራ መጀመሪያ እንግዲህ ከፀሐዩ ታየ፣ ከዝናብ ደግሞ አኳያ ታየ። ከዛ በኋላ የውሃ ፍሳሽ መፍሰሻዎች ናቸው። ከዛ በኋላ ምዕመኑ የሚገባበትን ደግሞ የማመቻቸት እንትን ያለው ማለት ነው። እሱን አሁን ራሱን የቻለ ሙያ ይጠይቃል። ራስዎት ኖት ያመቻቹት ወይስ ሌሎች ባለሙያ መተው ነው አሁን የውሃውን የፀሐዩን ነገር የፈተሹት? አሁን ይሄ በእምነት ሲባል ትውልዱም ሊማር የሚገባው ምንድነው? እምነት ሲባል አሁን ሰማይና ምድርን የፈጠረ አምላክ እሱን ይዞ የሚሰራ ስራ ነው እንጂ በስጋ አይደለም። ለዓለም ጥበብን የገለጠ አምላክ ነው። አሁንም እኮ እኛ ምንን እሱ እንዲሰራ ያደረገው እንጂ ከሌላ ኢንጂነሪንግ ወይም ከሌላ ባለሙያ ወይም ንድፍ ራሱ የለም። እስካሁን አሁን ይሄን ስንሰራ ነገች ምንዋን ነው የምንሰራው የሚል ንድፍ የለም። ስለዚህ ብቻዎትን ምንም አይነት ባለሙያ ምንም አይነት ሳይንሳዊ መንገድ ሳይጠቀሙ በእምነት የተሰራ ስራ ነው ማለት ነው። አዎ አሁን ይሄ ምንድነው ከሳይንሱም ያለፈ ክርስቶስ እሱን ትውልዱ አሁን ያን እሱ እንዲመለከት ነው ትልቁ ነገር። ምክንያቱም እምነት ታላቅ ነው። እንደምንመለከተው መስቀል ነው። መስቀል ላይ የኢትዮጵያ ካርታ አለ። የኢትዮጵያ ካርታ ላይ ሌላ መስቀል አለ። እስኪ ንገሩን ሐሳቡ እንዴት ተሰራ? ይሄ ለምሳሌ የምታዩት ይሄ ካርታ አለ። ብዙ ጊዜ ከዚህ ያው የኢትዮጵያ ካርታ ተቀመጣለች። ሀገር ሰውን ይወክላል፣ ሰው ደግሞ ሀገርን ተወክላለች። ምክንያቱም ይሄ ምንድነው የኢትዮጵያ ስራ እንደሆነ ነው ትልቁ። ኢትዮጵያውያን እንደሰሩት የኢትዮጵያ ስራ ነው። ኢትዮጵያ ስትቀመጥ ማለት ነው። አሁን ለምሳሌ አንዳንድ ጊዜ የሆኑ እንትኖች ድርጅቶች የራሳቸው አርማ ይኖራቸዋል። ለምሳሌ ልብስም ሲሆኑ የሆነ አቃ ሲያመርቱ የሆነ ነገር ያስቀምጣሉ። ለኛ ደግሞ ለኢትዮጵያውያን ደግሞ ግዴታ ኢትዮጵያን ማስቀመጥ አለብን ማለት በህርንበት ሁሉ በገባንበት ሁሉ ኢትዮጵያውያን ለምሳሌ መሆናችን አሁን የሚገለጠው ምንድነው? ያቺ ነገር አሁን የኛ አርማችን ስትቀመጥ በቃ የኢትዮጵያውያን እንደሆነ ትልቅ መገለጫችን ነው ማለት ነው። ልክ አሁን ላሊበላን አሁን ኢትዮጵያውያን አልሰሩም ብለው አንዳንዶች የሚናገሩት ምናልባት እንደዚህ አይነት አሻራ ቢኖረው ኖሮ ማን እንደሰራው ይናገራል። ስለዚህ ከዛ በመማር እርሶ ራሳችን በእኛ በራሳችን እንደተገነባ ለማመልከት ነው ማለት ነው ኢትዮጵያን ካርታ እዚህ ጋር ያኖሩት። ሙሉዋን እንግዲህ አሁን አይስተቀመጥ የምታዩት አሁን ከጅቡቲ እስከ አስመራ ድረስ ነው የተቀመጠችው። በጊዜው ኤርትራንም ኤርትራ ሙሉ ኢትዮጵያ የቀድሞ ሳትበታተን በፊት የነበረች ኢትዮጵያ ኢትዮጵያ አሁን ያለችው እስከ አስመራ ሆነ ራሱ ኢትዮጵያ የሚለው የሷ እንትን አይደለም። ብዙ የተከፋፈለ የተቆራረጠ አላት። ግን ግን አሁን እኛ ቢያንስ አሁን እንደው ቢያንስ በሁለት በሶስት መንግስታት የነበሩት ከአፄ ኃይለ ሥላሴ ከጓድ መንግስቱ እነኮነር መንግስቱ በነበሩበት ሰዓት ኢትዮጵያ ትቅደም ተብላ በምትባልበት ሰዓት ማለት ነው መጀመሪያ አባቶች ምንድነው ሃይማኖት ይቅደም ነበር የሚሉት። ከዛ በኋላ ኢትዮጵያ ይቅደም ተባለ። ዛሬ ደግሞ ያው ክልል ቋንቋ ተብሎ ደግሞ መከራ ሆኗል። ስለዚህ እቺ ኢትዮጵያ እስከ ጅቡቲ እስከ አስመራ ድረስ ነው እቺ አሁን ተቀምጣ ያለችው። አሁን የምንድነው መስቀሉ የተቀመጠው? ሌላው ደግሞ ለክርስቲያን ትልቁ አርማችን ምንድነው? መስቀል ነው፣ የክርስትና መገለጫ ማለት ነው። ምክንያቱም በቤተክርስቲያንም ሆነ በምን ካንገታችን ላይ ለምሳሌ ያለውም የክርስትና ትልቁ መገለጫ አርማ መስቀል ነው። ስለዚህ የት ላይ ተቀምጧል? ኢትዮጵያ ላይ ተቀምጧል። ለጊዜው ምንድነው በኢትዮጵያ ውስጥ የክርስቶስ መስቀል እንዳለ ነው። እሷ ደግሞ ሀገሪቱ ደግሞ ምን ላይ ተቀምጣለች? መስቀሉ ላይ ተቀምጣለች ማለት ነው። አሁን ይሄ ምንድነው ከመሃል ላይ ያለው
በኢትዮጵያ ውስጥ የክርስቶስ መስቀል እንዳለ ከታይ ደግሞ መስቀሉ ሲሸከማት ደግሞ መስቀሉ ኢትዮጵያን እየጠበቀ እንዳለ ነው። ኢትዮጵያ አልተሸከመችውም። ምክንያቱ የመስቀሉ ኃይል ደግሞ ምክንያቱ ዓለም የዳነበት የክርስቶስ ዙፋን የሆነ ነው። ስለዚህ አይደለም ኢትዮጵያን ቀርቶ እንግዲህ ዓለምን የሚጠብቅ መስቀል ነው ያለው ማለት ነው። ስለዚህ ኢትዮጵያ መስቀሉን ተሸክማለች፣ መስቀሉ ደግሞ ኢትዮጵያን ተሸክሟታል ማለት ነው።